የሚመሰገን በምድርም ለነፍሳት ሁሉ የከበረ አምላካችን ስሙ የከበረና የተመሰገነ ይሁንልን። አሜን። የዚህ ወረዳ ቤተ ክህነት ዋና ስራ አስኪያጅ መጋቤ ሐዲስ ታምሩ፣ አበው አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ምዕመናት፣ የአገር ሽማግሌዎች፣ ሁላችሁ የሰንበት ትምህርት ቤት አባላት በክርስቶስ ሰላም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አካባቢ ነገሰን አከንበርፈተን እኔም ዋቅኒ ዋቁታ ሞቲን ሞቱታ ጎርታን ኬኛ ኢየሱስ ክርስቶስ አከዲ ተመሳት የዶ ቁልቁሉ ተነት ከንሰሳቤ ከሰገሌ ሳደገኝ አከስነ ቅዳሴ ደገኘ ነጴ ኬኛን ቦሩ አከቲን ጅራን ከንታስሴ ጎርታን ጎርተታ ዋቅኒ ኬኛ መጣንሳ በራን ነብራት ከንከበጀን ነው። አሜን። ቁልቁለቲን ቁልቁሎታ ወሊን ኤርገምቶን ቁልቁሎን ይከበጀን ቁልቁለቲና ተኝ ማራኒ መቃንሸን ከበጀን ከመፋቲያተው አሜን። እንደ እግዚአብሔር ፍቃድ የምንማማረው ለ10 ደቂቃ የእግዚአብሔርን ቃል በትንቢተ ዘካርያስ ምዕራፍ 14 ቁጥር 5 ላይ መነሻ እናደርጋለን። አምላኬ እግዚአብሔር ከቅዱሳን ጋር ይመጣል ይላል። አምላኬ እግዚአብሔር ከቅዱሳን ጋር ይመጣል። ዋቀየ ጎፍታኒ ቁልቁሎተ ወጂን ኒዱፋ ራጂ ዘካርያስ ቦቆና ኩናፉር ለኮብሰ ሸንጉባረት ሰገሌ ዲናተሜዳ ሰገሌ ከነ ዘካርያስ አፉረ ቁልቁሉን ረቡሌ ሰገሌ ከነ ምትመ ጉያራ እያለን ጉያናራ ደብረ ዘይት ደማ የዛሬ 2 ደብረ ዘይት ይባላል። ደብረ ዘይት ማለት ደብር ተራራ ማለት ነው። ደብር ቅዱሳን ይሆናል በምስጢር ደብር ቤተ ክርስቲያን፣ ደብር እንደዚሁም መንግሥተ ሰማያት፣ ደብር በካህናት ምሳሌ ምስጢር አለው። ይህንላ በውስጡ የያዘ ነው። እኒ ደብረ የለም እችቲወም ጉዳ ቀብ እኒ ቶኮ ሞቱማ ዋቀዮትን ፈኬፈማ እኒ ለመታ በተስካነት የኛን ፈኬፈማ እኒ ሰደፋሞ ልቡማዳን ፈኬፈም እኒ አፍረፋ ወንጌላን ፈኬፈሜን ደብረ ዘይት እቹን ሙም ከጀርሳ እቹ እኒ ቁልቁሉ ያሬድ ሙጋሳ ከነ ጉያራቲፍ ከኔፊ ራቻ ይሄ በቅዱስ ያሬድ ስያሜ ተሰጥቶት በዛሬው ዕለት ደብረ ዘይት ብላ ቤተ ክርስቲያን ክርስቶስ የሚመጣበትን ምልክቶች የምታስተምርበት ነው። ክርስቶስ ሲመጣ ከቅዱሳን ጋር ይመጣል ይላል። የሚመጣው ለፍርድ ነው። የሚመጣው ብይን ለመስጠት ነው። ጎፍታን ኬኛ ኢየሱስ ክርስቶስ ከኑ ቁልቁሎተ ወጂን ቁልቁሎን ኢሳን ለመን ኤርገምቶን ሰሚ ቁልቁሎተ ደመኒ አከንሞት ነሞን ቁልቁሎታ አንሞ ወጂን ፈኒደ ቁልቁሎተ ኤርገምቶተ ሚካኤል ገብርኤል ወጂን አከንሞት ሞ ነሞተ ሳን ደደመን ቁልቁሎን ፊለተሞታን አቦቲ ኬኛ ወጂን ጎፍታን ኬኛ ኢየሱስ ክርስቶስ ኒዱፋቻ የሚመጣው ለምንድን ነው ሲባል ለፍርድ ይመጣል። ብይን ሊሰጥ ዛሬ ክፉ የሰሩትን ዛሬ በኃጢአት የወደቁትን ዛሬ በክፋት የተመላለሱትን ለእነሱ የገሃነመ እሳት ፍርድ ሊሰጣቸው ለምናምን ለእኛ ሥጋውን ደግሞ ለምንቀበል ንስሐ ለገባን ለምናስቀድስ እንዲሁም እርቅ ላደረግን ለታረቅን ሰዎች ደግሞ መንግሥተ ሰማያትን ሊያወርሰን እግዚአብሔር ይመጣል። አንድ ንጉሥ ከአንድ አካባቢ ይመጣል ሲባል ሰዎች ተሰብስበው ይጠብቁታል። ልብሳቸውን አጥበው ቤቱን በደንብ አጽድተው አካባቢውን አሳምረው እንዳለ በአጠቃላይ ሽማግሌዎች ተሰብስበው ብዙ ሰዎች ተሰብስበው ታዋቂ ሰዎች መጥተው ይቀበሉታል። ንጉሥ ነውና ለክብሩ። ኢየሱስ ክርስቶስም ደግሞ ንጉሠ ነገሥት ይባላል። የአማልክት አምላክ የጌቶች ጌታ የንጉሶች ንጉሥ ነው። ኢየሱስ ክርስቶስ እንደመየነ ጋወዱበን tokkoon murteessuudhaaf maal murteessaa firdii kennuudha. Firdii inni kennu karaa lamaan tokkoon addunyaa kanarratti waan gaarii namoota hojjetan namoota gaabbii galan foon Kiristoos Yesuusin kan nyaatan kan dhugan akkanuma namoota araaraman araara jaalatan kan sooman
በተስካን ፈኒን ቅዳሴ ቀደሲሰን ኢሳኒፍ bakka mootummaa waaqayyo ishii san seesisaa gara mootummaa waaqayyo መንግስት ሰማያት ishii dhabde san seesisaa inni lammeessoo immoo warroonni badii balleessanii kan nama ajjeesanii kan nama saamanii kan bataskaana diiganii kan nama walitti naqanii nama araaramuu dide kan sagaagalu kanaatu kan ajjeesu kanaaf immoo gaannama isaatii isaa qopheesse gara seeniidhaaniin garuu Maatewos Wangeelaa 13:50 ስታነቡት መላእክቱ አብረው ይመጣሉ ይላል። ጻድቁንና ኃጥኡን ይለዩታል። ጻድቁንና ኃጥኡን ይለዩታል። በግራና በቀኝ ይቆማሉ። በበግና በፍየል ተመስለው በጎች የተባሉት መልካም የሰሩ የዋሃን የሆኑ ናቸው። ፍየሎች የሚባሉ ደግሞ በክፋት የሚመላለሱ በክፉ መስሎ ይነግረናል። በቀኝ ያሉት እንደዚህ ይላቸዋል፣ እናንተ ብሩካን ዓለም ሳይፈጠር አስቀድሞ ያለች መንግሥተ ሰማያት የአባቴ ብሩካን ነው እሷን ውረሱ ይላቸዋል። ሲነቱ አዱኛን ትንኑ መምንሽ ሞቱማ ዋቀየው አባ ጎዲ እንጅዱዛን እሺ ፍረቹዳብ እሺ ሴሉዳብ ኮታ ገራኮ ጀላኒ ዋጃለት ይድበታል። ስድስት ነገሮች ይናገራቸዋል። እናንተ ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረስ አልብሳችሁኛል፣ እንግዳውኝ መጣ ተቀበላችሁኛል፣ እንደዚሁም ብታሰር ጠይቃችሁኛል፣ ብታመም ጠይቃችሁኛል፣ ብታስር ደግሞ አስፈትታችሁኛል ብሎ ይጠይቃቸዋል። ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ የተመዘገበ ነው። አከዘዳኔ ነሞተ ቆርቆሎተመ ነሞተ ቁጋድበተን ነሞተ ቀየሎተን ማንጀራኒ ቤለዬ ነኛችሰኒ ይርቱ ሮባደር ነኦባስተኒ ይርቱ ረኮ ገዘዴሜስ ዮካን ኢላሜ ነጋፈተኒ ይራሜስ እንደግነ ኢሳን በርዲሱ ወንጌል ቤኪሱ ወከጋቢ ገለንታሲሱ ገረመና መንታግዱ አራራ ሳኒ ቡሱ ለነዚህ እንደዚህ ይላቸዋል አለ። እነዛ በግራ ያሉትን ደግሞ ሁኑ እኔ እናንተ ራቁ ከኔ ሂዱ ወደ ገሃነመ እሳት ግቡ ከሰራዊታችሁ ከዲያብሎስ ጋር ይላቸዋል ይላል። እዚህ እግዚአብሔር ይሰውረን። ማን ይሰውረን? ሂዱ ግቡ አላቸው። እናንተ ብራብም አላበላችሁኝም፣ ብጠማም አላጠጣችሁኝም፣ ብታረዝም አላለበሳችሁኝም፣ ብታሰርም አልጠየቃችሁኝም፣ ብታመምም እንዲሁ አልጠየቃችሁኝም፣ ብታሰር እንኳን መጣችሁ አላስመጣችሁኝም። ስለዚህ እናንተ ለእነዚህ ስላደረጋችሁ ወደ ገሃነመ እሳት ግቡ ይላል። እሳቱ ክፉ ወደሆነበት ትሉ በማይንቀላፋበት ወደ ሲኦል ወደ ገሃነመ እሳት ግቡ ይላቸዋል። ከዚህ እግዚአብሔር ይሰውረን። ወደ መንግሥተ ሰማያት እንድንገባ እሱ ፈቃዱ ይሁንልን። ታዲያ ከቅዱሳኖቹ ጋር ይመጣል። ዛሬ የገደለ፣ ዛሬ ያጠፋ፣ ዛሬ ክፉ የሰራ፣ ዛሬ ያማ፣ ዛሬ ክፋትን በልቦና የያዘ ያን ጊዜ ድሃ የለ ሀብታም የለ ይላል በቅዳሴው ላይ። የዚያን ጊዜ ለቅሶ ጥቅም የለው። ቦይቺ በረሰኔው ካን ቦይቺ የሮሰኔ ቦአንቀቡ አመ ቦኖ ቢኬኛ አሁን ነው ማልቀስ ለኃጢአታችን ለበደላችን በምድር ላይ እያለን ዛሬ ካለቀስ እግዚአብሔር ይቅር ባይ ነው። በሚመጣበት ሰዓት ሁሉም ይላል ሐዋርያው ቅዱስ ጳውሎስ ሲናገር ማንኛውም ሰው ይላል እግዚአብሔር ፊት ራቁቱን መቆሙ አይቀርም። ኤኙም እንደምን ከሚዩ ፉንዱረ ዋቀየ ቁላ ሳራበቹም ሳይኖሩ ማንም አይቀርለትም ማለት ንጉሱም አይቀርለትም። ዓለምን የሚገዛ ቢሆን እውቀት ያለው ቢሆን ካህን ቢሆን ጳጳስ ቢሆን መነኩሴ ቢሆን ዲያቆን ቢሆን ምዕመን ቢሆን አጭር ቢሆን ረዥም ቢሆን የዚያን ጊዜ እግዚአብሔር ፊት ይቆማል ከነ ኃጢአቱ ከነ በደሉ። ስለዚህ የዚያን ጊዜ ፍርድ ከባድ ነው። ከዛ ለማምለጥ ዛሬ ነው አለ። የንስሐ ጊዜ ዛሬ ነው። የፍቅር ጊዜ ዛሬ ነው። የመታረቅ ጊዜ ዛሬ ነው። ሥጋውና ደሙ የምንቀበልበት ጊዜ ዛሬ ነው ተብሎ ተመዝግቧል። ዘካርያስ ሲናገር ምን አለ? በዚያን ጊዜ ሁሉም በደብረ ዘይት ይሰበሰባል አለ። በዓለም ላይ ይሰበሰባል። በአንድ ሰከንድ ልክ መብረቅ አለ ከምስራቅ ወደ ምዕራብ እንደሚሆነው በዛ ሰከንድ ውስጥ ዓለም በአንድ ቦታ ትሰበሰባለች ይላል። በዚህም ጊዜ የሰው ልጅ የተባለ ኢየሱስ ክርስቶስ ከመላእክቱ ከቅዱሳኑ ጋር ይመጣል፣ ፍርድም ይሰጣል። ለጥቁሩም ለቀዩም እኩል አድርጎ ይሰጣል። ፍርዱ እውነት ስለሆነ፣ ፍርዱ መልካም ስለሆነ፣ ፍርዱ ለጽድቅ ስለሆነ ለኃጢአተኞችም እንደ ኃጢአታቸው፣ ለጽድቃቸው ለጻድቃኖችም እንደ
ጽድቃቸው ይሰጣቸዋል። ዛሬ ኃጢአት የሠራ ሰው አላየኝም የሚል ዛሬ በማኅፀኗ ውስጥ በመድኃኒት ልጇን የገደለች ያን ጊዜ ይፈረድባታል። እግዚአብሔር ሰው አላየኝም ያለች ሕፃኑን ልጅ ወደ ወንዝ የወረወረች ማንም አላየኝም ብላ መኪና መንገድ ላይ የጣለች እፍረት የሌላት እንደዚሁም ደግሞ ወንድ ልጅም ሰው አላየኝም ብሎ በጫካ ውስጥ መሳሪያ ተኩሶ ሰውን የሚገል በክፋት የተመላለሰ የሰውን ንብረት የሚዘርፍ ያን ጊዜ እግዚአብሔር ፊት መቆም አይቻልም ማለት እሳት ነውና ሁንድሮ ዋቀየሮ ተናበቹ እንደንዳሞል ሁንድሮ ዋቀየሮ ዳበቹ እንደነው ኢብዳ ጮቡን ኬኛ ይሮሰን ሁዳቡ እንደንደው በረሰን ኬሳ ዱማትን እንታየ ሞቱማን ሞቲ ረቲንካ ኡመኒ ረቲንካ ማይበሪ ተኩ ማይበሪ ተኩ ረቲካ ልቦኒ ተኩ ልቦተ ብዳረቲካኒ ዳቆኒ ተኩ ኢሞ ከንብዳረቲካኒ ክርስቲያኑዩ ክርስቲያኖቲካኡ አመንዳ ተቆታኑ ወልኛቱ በረኡማቲ በረኡማ ከተ ቤካየ ዋጋይ ተኩ ማታዝ እግዚአብሔር አንድ ያድርገን። ሰው አንድ ሲሆን ነው የሚደርቀው። ሰው አብሮ ሲሰራ ነው የሚደርቀው። ሰው ለእውነት ሲቆም ነው የሚደርቀው። ሰው ሲያስታልል ነው የሚደርቀው። የኔ ብቻ የሚል ከሆነ አይደርቅም። በእኔ መንገድ ብቻ ሂዱ የሚል ከሆነ አይደርቅም ማለት ነው። እሺ ያለ ከሄደ ግን ይጠርቃል። ለመልካሙ ነገር ሁሉ ለኃጢአት እምቢ በሉ ተባለ፣ ለጽድቅ ደግሞ እሺ በሉ ተብሎ ተጽፏል። ስለዚህ በዛን ጊዜ አለ ሕዝብ በሕዝብ ላይ ይነሳል፣ መከራም ይጸናል አለ። በዚያን ጊዜ ለእርጉዞችና ላረገዙ ሰዎች ወዮላቸው፣ ለወለዱ ለሚያጠቡ ወዮላቸው፣ መከራ አለባቸው አለ። ለምን? በዚያን ጊዜ መከራ ይሆናል። የሚያከማቸው ሰው ያገኙ፣ ሁሉም ይሰደዳል። ዛፉ ሰውን የሚበላ ይመስላል። ዛፎቹ ይነቃቀላሉ፣ ወንዞቹ ይደፈናሉ። ተራራው በአንድ እንደ ሜዳ ይሆናል። ሁሉን አመይላልኩን ቶኮታ አይለ ቁልቁሉቴ ላግኒ መርቲን ጩኸማ ሙግኒ አመይላልኩን አከነመኛቱ ነመት ፊጋ namni tokko tokkoof hin ta'u gaafasi kan ulfoofteef kan dhalteef shiidha wayyoo jedhameera. ለሷይ ምን ይሻላታል? የምትመገበው የላትም፣ የምትጠጣው የላትም። ሽሽታችሁ በዛ ጊዜ አይሁን፣ በሰንበት አይሁን፣ በክረምት አይሁን፣ በጸሎት ይሁን። እናንተ ሽሽታችሁ ወደ ተራራው ወደ ቤተ ክርስቲያን ይሁን። ከቅዱሳን ጋር ይመጣል። ቅድስት አርሴማ አብራ ትመጣለች። ሰማይቷ ዛሬ ዘከራ፣ ዛሬ ሰማይ ጠራ። ያን ጊዜ ልጄ እኮ ነው ወደ ገነት ወደ መንግሥተ ሰማያት አስገባልኝ ማለልኝ ትላለች። ቅድስት አርሴማ ዛሬ ላከበራት ነው። ዛሬ ገድሏን ላነበበ፣ ዛሬ መልኳን ጸሎት ላደረገ፣ ስሟን ለጠራ፣ በእሷ ለተማጸነ፣ ዝክሯን ላዘከረ ይድናል ማለት ነው። በዚያን ጊዜ ጩኸቱ ጥሩ አይደለም ማለት እየኒ በረሰኒ ሁማ ቧንቀቡ እዩም ቦነ አማይል ዳቼ ጋር ጋበጅ በጅተን ሙንዱ እንደም አካታ ደም እንበ ጉዳን እንዶ ኢቃኒት እንዶ ኢንፉረተ መገረ ዋቀዮት ወጭቡ ለገማ ከጭቡ ሰዓት ገረ ይብዳት ዜና ከነራ ዋቀዮ ማፈራ ዳብሪ ተብቀን ስለዚህ ያለ ከቅዱሳን ከተለዩ ከከበሩ ቅዱሳን ጋራ ከመላእክቱ ጋራ እግዚአብሔር ይመጣል። ዛሬ መልካም የሰራ ያን ጊዜ ይደሰታል። ዛሬ የጾምና የጸለየ ዛሬ ያለቀሰ አለ ያን ጊዜ ይደሰታል። ዛሬ የተራበ ያን ጊዜ ይጠግባል። ዛሬ የተጠማ ያን ጊዜ ይረካል። ይህንን እንድናደርግ እግዚአብሔር ቅዱስ ፈቃድ ይሆነልን። የድንግል ማርያም አማላጅነት የአቦቶ ልመና አይለየን። እግዚአብሔር አለ አምላኬ እግዚአብሔር ከቅዱሳኖቹ ጋራ ይመጣል። መጥቶ ሁላችንም ወደ መንግሥተ ሰማያት እንድንገባ ይፈቅድልናል ማለት ነው። መልካም ከሰራን ነው፣ ንስሐ ከገባን ነው፣ ለእግዚአብሔር ከታዘዝ ነው፣ ዛሬ እርቅ ካወረን ነው፣ ዛሬ ከተጣላነው ጋራ መልካም ካደረግን ያን ጊዜ ድነት ይሆንልናል። የመጨረሻው ብሩካን እንባላለን፣ እንመሰገናለን። ገለቱን ኑፍ ገልቸ መጋበስ ስኔ ቢረምቶ ተገራ መነክያት ኮት አመሰንቱ እሺ ቀርሺዳን ሴኑ እንደንዳሙ እሺ ሁናን ሴኑ እንደንዳሙ
እሷን ጊዜ በገንዘብና በእውቀት የምትገባ ቦታ አይደለችም። ማንም የማያውቃት የማያት ቅዱሳን ያሉባት ከተማ እዛ ለመግባት እግዚአብሔር ያብቃን፣ እግዚአብሔር ያብቃን። ትጉ ያድርገን። ትጉ አለ በዚያን ጊዜ ማቴዎስ ወንጌል 4 ስታነቡ ትጉ። ደቀ መዛሙርቱ ጠየቁት፣ እንዴት ይሆናል ያን ጊዜ እንዴት ነው የምትመጣው? ከሚያስቱ ሰዎች ተጠንቀቁ፣ ክርስቶስ ነኝ የሚሉ ይመጣሉ፣ ብዙ ነቢያት ሐሰት ይመጣሉ ተባለ። ነቢያት ሐሰት በየመንገዱ ኢየሱስ ጌታ ነው ይላችኋል። ኢየሱስን ግን እዚሁ ስጋውን በልተው ደሙን ጠጥተዋል፣ ሌላ ኢየሱስ አያስፈልግም። ኢየሱስን ብራሲን በርባችሱ ፎንሳዶ ኛቴ ይገሳዶ ጉዴ መኑ መከነ ኬሰ ጅራ ካቲ ዋቄፈቱ ኢሳ ከራረ ደደቢያኒ ነሞታ ኢየሱስን ሲመሉ ከንስንጀልን ኢሳን ጠገይ ልቦታ ጠገይ በርሲሳ ምናምን ታጌቲ ጠገይ jedhame barreeffameera። ያስተማረን የመከረን አባታችን እግዚአብሔር ስሙ የከበረ የተመሰገነ ይሁን። ድንግል ማርያም አማላጅነት ያፈራልን። ምን አይለ ይመስባል እግዚአብሔር